هذا بيان للناس وهدى وموعظة للمتقين. السلام بنبياتችን ለቤተሰቦቻቸው በሰሃቦችና ፈለጋቸውን በተከተለ ላይ ሁሉ ይሁን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ዘመን ይመጣል ሰዎች የሚጥበረበሩበት እውነተኛው ውሸተኛ ውሸታሙ እውነተኛ የሚባልበት። አላህ Subhanahu Wa Ta'ala የነብያት መደምደሚያ የሆኑትን ሙሐመድ ሰለላሁ ዐለይሂ ወሰለምን ለዓለማት እዝነት አድርጎ ልኳል። ከዚህም አልፎ አላህ ስለሳቸው እንዲህ ይላል። ነብዩ ለአማኞች ከነፍሳቸው በላይ ነው፣ ለፍጡራኑ ደግሞ ከአላህ በላይ አዛኝ የለም። ከአላህ በመቀጠል ነብያችን ሰለላሁ ዐለይሂ ወሰለም ለአማኞች ከነፍሳቸው በላይ ያዝናሉ። ለኡመቱ መመራት ደግሞ በጣም ይጨነቁና ያስቡ ነበር። ይህ ጭንቀታቸው ደግሞ በተግባር የተገለጸ ነበር። የሰው ልጅ በዚህ ዓለም ይሁን በሚቀጥለው አሳማሚ ቅጣት እንዳያጋጥመው አላህን በብቸኝነት እንዲያመልክ የሳቸውን ሱና እንዲከተል አጥብቀው ያዙ ነበር። ከነብያት ቀጥሎ የነብያት ወራሾች የሆኑት ዑለማዎች እና የነሱ ተማሪዎች ይህን የነብያት ፈለግ በመከተል ለሙስሊሙም ይሁን ለኡማው በማሰብ የአላህን አጀንዳ ወደፊት በማስቀደም ጥሪያቸውን ከተውሂድና ሱና ይጀምራሉ። ነገር ግን አዛኝ ቅቢያንጓች እንደሚሉት የዘመናችን የቢድዓ አራማጆች ነብያት ሁሉ የተላኩበትን የተፈጠርንበትን ዓላማ ተውሂድን ትተው ሌላ አጀንዳ ውስጥ ገብተዋል። በጣም የሚገርመው ራሳቸውን የሙስሊሞች ጉዳይ ከኛ በላይ የሚያሳስበው የለም እያሉ በሁለቱም አገር ለእሳት ኑሮ የሚደረገውን ሽርክና ቢድዓ ሲሰራ ያዩ ዝም ይላሉ። አህለል ኪታቦችም እኛ የአላህ ልጆችና ተወዳጆች ነን ብለው ነበር። ነገር ግን ይህ ሙግታቸው ውድቅ ነው። አላህ ልጅ የለውም። የአላህን ውዴታ ለማግኘት ነብዩን ሰለላሁ ዐለይሂ ወሰለም መከተል ግድ ነው። ለምሳሌ በዘመናችን እነዚህ ቢድዓ ተከታዮች የነብያትን ተልእኮ ስለሚተገብሩ ሰዎች የሚከተለውን ይላሉ። አንድ ሰው ተውሂድ ካስተማረና ሽርክን ካወገዘ ይህ ሰው የኡማው ጉዳይ አያሳስበውም ይላሉ። ስለሱና ያወራና ቢድዓንና የቢድዓን ባለቤቶች ያወገዘ ሰው ኡማውን በታታኝ ይሉታል። ስለ ሰሃባ ታላቅነት ካወራ እና ሰሃባን ከሚሳደቡ ሰዎች ኡማውን ካስጠነቀቀ ሐሜተኛ፣ የሙስሊሞችን ስጋ የሚበላ፣ ጊዜያችንን በአግባቡ እንጠቀም፣ ከፊልም ከመንዙማና ከሸሪዓ ከሽርክያት ከኳስና ምንም ከማይጠቅሙ ነገሮች እንራቅ ካለ ደግሞ ህክማና አኽላቅ የሌለው፣ ሴት ልጅ አለባበሷን በሸሪዓው መልኩ ትጠብቅ፣ ፎቶን ከፌስቡክ ላይ ሴትም ይሁን ወንድ ያወርድ ካለ ደግሞ ጠባብና አክራሪ እና የመሳሰለውን ይሉታል። እነዚህ ሰዎች ዘንድ ቀብር አይመለክ፣ ቢድዓ አይሰራ፣ ለሰሃባ ክብር ይሰጥ ካልክ አለቀልህ። አንተ የእስላም ጠላት፣ የሙስሊሞች ጉዳይ የማያሳስብህ ነህ ይሉሃል። ያሸማቅቁህም አትስማቸው። ለምሳሌ ታላላቅ ሷሃባዎች የሚሰደውበት ኪታብ አገራችን ላይ ይበተናል። የሰው ስም አታንሱ ሲሉ ለነሱስ የሷሃባዎች ስም ይጣፍጣልን? የሙስሊሞችን ስጋ አትብላ ይሉሃል። ሷሃባዎች ስጋቸው ጣፍቷቸው ነው? የሙስሊሞች ጉዳይ የእውነት የሚያሳስበው ሰው ዱንያ አኺራቸው የሚስተካከልበት ተውሂድና ሱና ሰሃባ ጊዜን በአግባቡ መጠቀምና ሸሪዓ ያዘዛቸውን ጉዳዮች ሁሉ ያሳስበዋል። እንደ ቀደም ተከተሉ። አላህ ከዓለል ቢድዓ ተንኮልና ያሸበረቀ ማታለያ ቃል ይጠብቀን። አላህ ሆይ ሐቅን አሳየን፣ የምንከተለውም አድርገን፣ ባጢልን ማሳየን፣ የምንርቀውም አድርገን። አሚን።